ሃይሚ ከሀገር ልትወጣ ነው የሚል ወሬ ሰማሁ። ዜና ደግሞ አሁን ደግሞ ራሷ ቪዲዮ ለቃለችና ሁሉም ሰው አልቅሳ ተሰናበተች። ሁሉም ነገር አብቅቷል። የምር ነው። እኔ ሃይሚ ውሸት እንዳይሆን በቃ ወሰንሽ ልትሄጂ ነው። ብሩኬን ጥለሹ ልትሄጂ ማለት ነው። እና ብሩክ በጣም ነው የሚያሳዝነው። ጥለው ልትሄድ ከሆነ እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ቪው እየቀነሰብኝ ነው። ቀጥታ ወደ ሪያክሽኑ እንሂድ። ዛሬም ይቅርታ አድርጊለት እባክሽን ልትሉ እንደምትችሉ አውቃለሁ፣ ግን አሁን እረፍዷል። ትኬት ምናምን ተቆርጦልኛል፣ ጨርሻለሁ፣ ሁሉንም ነገር ጨርሻለሁ። ይሄ የመጨረሻ ቪዲዮ የምር እኮ ነው። ትኬት ቆርጫለሁ የመጨረሻ ነው ምላ እየተናገረች እና ብሩኬን ብቻውን ልታጋፍጩ ነው። ብሩኬ ወይኔ ብሩኬ የወንድ ልጅ ስቃይ እኮ በዛ እኮ። ቆይ አሁን ሃይሚ ለምንድን ነው እሺ ብለሽ ለምን በቃ እኔ ፕሮሰሱ ተበለሻሽቶ አንድ ላይ ብትሆኑ እና ብሩኬ ደግሞ በስነ ስርዓት በቃ የብሩክ ጥፋት እኮ አይደለም እኮ ነው የኤፍሬም ጥፋት ነው አይደል እንዴ? ቤተሰቦች ኤፍሬም አጠፋ። ከዛ በኋላ ብሩክ ደግሞ በቃ እንዴት ልበላችሁ ብሩክ የማይሆን ነገር ውስጥ ነው እየገባ ያለው። በቃ ባላጠፋው ነገር ብሩክ ቢያጠፋ ሁላ እንደዚህ ማድረግ የለብሽም ሃይሚ፣ ወስነሽ ከሀገር መውጣት። እዛ ሄደሽ ምን ልታረጊ ነው? አሁን ቪዲዮ አልሰራም እኮ እያለችን ነው። እኛ አሁን በምን ልንዝናና ነው? በምን የእናንተ ደስታ እኮ ነበር የሚያስደስተን። በምን ልንደሰት ነው? እሺ እናንተ ትጣላላችሁ። ጭራሽ ወደ ውጪ ልወጣ ነው የሚል ዜና፣ አዲስ ዜና ማለት ነው። የመጨረሻ በቃ እኔ ከዚህ በኋላ አልመጣም ወደ ሚዲያ። እናንተም መሰናበት ስላለብኝ ጊዜ የለኝም። በነገራችን ላይ ምንም አይነት ጊዜ የለኝም ማለት ምንም ጊዜ የለኝም ሚዲያ ላይ እኛ ልትሰናበቺን ነው ማለት ነው። አረ በጣም የሚያስጠላው፣ በጣም የሚያሳዝነው። እንደዚህ ከሆነ በቃ እኔ ዩቲዩብ አሁን ቆይ አሁን አረ በጣም ነው የሚደብረው። እንደዚህ በጣም እኔ የሚያሳዝን ዜና ነው ብቻ የነገረችን። አሁን ቤተሰቦች ከሃይሚና ከብሩኬ ምን ትጠብቃላችሁ? እስቲ እናንተ የምትጠብቁትን ኮሜንት ላይ አስቀምጡልኝ። እኔ በጣም ብዙ ነገር ነው የምጠብቀው። ተታርቃችሁ ልጅ ምናምን። አሁን ጭራሽ ከሀገር ልወጣ ነው። ከሀገር መውጣቷ ሳይቀር ቪዲዮ አልሰራም ብላለች። ለእኛም ነው አዲስ ዜና ይዛልን የመጣችሁ። የሚገርም ነው። እና እስቲ ምን እንደሚፈጠር ነው ጸጥ ብዬ መቀመጥ አልቻልኩም። ለዛ ነው የመጣሁትና ማስተላለፍ ስላለብኝ መናገር ስላለብኝ ነው የመጣሁት። ምክንያቱም እኔ ምን ልበላችሁ፣ እኔ እንጃ ከምላችሁ በላይ ከኔ በላይ ደግሞ እናንተ ታውቃላችሁ ብዬ አስባለሁ። ምክንያቱም አብረን እያሳለፍነው ያለውን እያንዳንዱን ነገር አብረን አሳልፈናል። እናንተም ከኛ እኩል እኛ ስንጣላ እናንተ እየታመማችሁ እያለቀሳችሁ ብዙ ነገር እየሆናችሁ አብረን ያሳለፍነው። እኔስ ሃይሚ እኔ እውነት ለመናገር እናንተ ስትጣሉ እኔ አላለቅስም፣ ግን በእናንተ ምክንያት አሁን እኮ ዛሬ የሚያለቅስ ሰውም እንዳለ የሰማሁት። ግን የሚጸልይላችሁ ሰው አለ፣ የሚያዝንላችሁ ሰው አለ፣ የሚደሰትላችሁ ሰው አለ አይደለ? የእናንተን ደስታ የሰውየውን ደስታም ልታሳጡት እና አሁን ይሄ ምን ይለዋል? እሺ አሁን እዚህ ጋር ትልቅ ሰው መግባት አለበት። ሙሼ መግባት አለባቸው፣ ጋሼም መግባት አለባቸው እንጂ እንደዚህ ከሆነማ ይሄ ትዳር ተበጠበጠ ነው የሚባለው እንጂ ተገነባ ይባላል። ከሀገር ልወጣ ነው ብላ እየተናገረች ነው። ብሩክ ብቻ ተሰቃየ። ብሩክ ይሄን ሁሉ ነገር ይደርስበት በጣም ነው የሚያሳዝነው። ነገር የለም እኛ የግላችን ሚስጥር ብለን ለማድረግ ስለወጣን ነው እንጂ ከሚዲያ ውጪ መኖር ይቻላል። ምንም ይሄ ማንኛውም ሰው የሚኖረውን አይነት ህይወት እኮ መኖር ይቻላል። ለሰውም እንባ ምክንያት መሆን አይጠበቅብኝም። ለማንም ደግሞ የሆነ ዝቅ የማለቱ የመሰደቡ የማንም ቤተሰብ ወደ ታች የመባሉ እኔ እንጃ አላግባብ የሆኑ ምንም አላግባብ ምናምን ነገር የለም። የማንንም ዝቅ እኮ አላደረግሽም ሃይሚ። አንቺ ያጠፋሽው ጥፋት ብሩኬ ይበልጣል ከአንቺ ያጠፋው ጥፋት። ገብቶሻል? ሃይሚ ያጠፋችሁ ጥፋት ይሄ ነው ብላችሁ እስቲ ኮሜንት ላይ እስቲ ያስቀምጡ። ሃይሚ ምንም አላጠፋችም። ኤፍሬም እና ብሩክ ባጠፉት ጥፋት
ሃይሚ ትሰደባለች። ቆይ አሁን ሃይሚ ማን ብሎሽ ነው ከሀገር ልትወጪ ያስወሰነሽ? ይሄ እኮ በጣም የሚያስጠላ ዜና ነው። ዛሬ ይዛልን የመጣችው የሚያስጠላ ዜና ነው። ላፊ ቃላቶችን ምክንያቱም አይመቸኝም ሰው ሀገር ላይ ምናልባት ቲክቶክ ላይ ምናምን ልመጣላችሁ እችላለሁ። ቲክቶክ ላይ በቻልኩት አቅም ሞክራለሁኝ። ከዛ ውጭ ግን ዩቲዩብ ምናምን ላልሰራ እችላለሁኝ። አሁን እስከዛሬ እንደነበረው ምናምን ላልሰራ እችላለሁ ብቻ ሳይሆን አልሰራም። ኦልሬዲ አይመቸኝም። የሚሄድበት ቦታም እንደዛ አይነት ነገር የሚፈቅድ አይደለም። ያው ታውቃላችሁ፣ በተለያዩ ሀገራቶች ውስጥ የምትኖሩ ሰዎች ታውቃላችሁ ሰው ሀገር ላይ እንዴት እንደሚኖር። ሰው ሀገር ላይ ሲኖር በጣም ጥብቅም አለ፣ ለቀቅም ያለ አለ። ግን ይከብዳል። አብዛኛውም እንደ ሀገራችሁ አይሆንላችሁ። ሁለት ደግሞ ዩቲዩብ ላይ አልመጣም ብላለች። ይሄ የውሸቷን አይመስልኝም፣ ትክክለኛ ዜና ነው እየነገረችን ያለ። ሶስተኛ ደግሞ ብሩክስ አንቺ ካልሰራሽ ብሩክም አይሰራም ማለት ነው። ቲክቶክ ላይ እመጣላችኋለሁ ምናምን ሳይሆን ሪል ላይፋችሁን ብሩክ አንድ ላይ ይሄዱ ምትሉ ሁላ በድጋሚ ኮሜንት ላይ ብሩክና እሷ አንድ ላይ ተታርቀው ይሄዱ። የዱባዩ ነገር ደግሞ ቀረ መሰለኝ፣ እንጃ የት እንደምትሄድ አላውቅም። እና ስሄድም እንደዚህ ብቻዬን ሆኜ ከዛ ደግሞ እዛ ደግሞ ብቻዬን እንደዚህ ካሜራ ደቅኜ ምናምን ልመጣ አልችልም። ምናልባት አዲስ ህይወት ከጀመርኩኝ ያው ሰው ሀገር ላይ እንግዲህ አላቅም የራሴን ህይወት ከጀመርኩኝና አዲስ ህይወት ከጀመርኩኝ እያለች ነው። ቤተሰቦች ብሩኬን ጥለው ማለት ነው። በእናታችሁ በቃ እኔ እየደበረኝ ነው፣ ላለቅስ ነው እኔ በቃ እምቤ መጣ። አረ ሃይሚ ያቀልጅብን። ተይ እንዴ! የምን አዲስ ህይወት ነው የምትዩ? በቃ ይሄ የእነሱ ነገር እዚህ ጋር በቃ ማለት ነው። ዛሬ ቀን ስንት ነው? በቃ ዛሬ ያበቃ። በጣም የሚያሳዝነው ገና መሆን ከቻልኩኝ ራሴን ማመንኩኝ እንደሆነ እኔ ያውቃለሁኝ። እና እኔ ብዙ መናገር አልፈልግም። እንደዚህ ሆኛለሁ እንዲህ ብያለሁ ምናምን ብዬ መናገር አልፈልግም። ምክንያቱም ሚዲያ የያዘው ነገር በጣም ጥሩ የሚመኝላችሁ ነገር አለ፣ ክፉ የሚመኝላችሁ ሰው አለ። እናንተን ከመጥላቱ የተነሳ ደግሞ ፎቶአችሁን እያየ እንኳን በጣም ብዙ የሚራገም ሰው አለ። አላቅም እኔ እንጃ። እና ይሄን ነገር ተናግሬ ካፌ አውጥቼው ደግሞ ሌላ ነገር በራሴ ላይ መዘዝ ማምጣት አልፈልግም። ለዛ ነው ብዙ ነገሮችን ህመሜን የምደብቀው። ምክንያቱም የምን መዘዝ የምን ህመም መደበቅ ምን ማለት ነው? አሁን ሃይሚ አስረጅ። እናንተ ከድሮ ጀምራችሁ አንድ ላይ ነበራችሁ። ስትጣሉ ትጣላላችሁ፣ ስትታረቁ ደግሞ በቃ አንድ ላይ ትታረቃላችሁ። ወዲያው ገብቷችኋላ ቤተሰቦች። አሁን ብዙ ነገር ተደርጎ ተታርቀው እነ ጋሼ ገብተው ተጣሉ፣ ይታረቃሉ። ብዙ ፕሮሰስ እንዲህ ዙር የሆነ ፕሮሰስ ተጣልታችሁ ምን ብላችሁ ተታረቃችሁ። እሺ ተመልካች ከእናንተ የሆነ ነገር ይጠብቃል። ገብቷችኋል? የሆነ አዳዲስ ነገር ይጠብቃል። እዚህ ጋር አበቃ ስትሉት ገብቷችኋል? እንደ ተመልካች እናንተ እያያችሁ ነው። አሁን የሆነ አዲስ ነገር እጠብቃለሁ፣ እናንተም ትጠብቃላችሁ። እዚህ ጋር በቃ ስትባሉ አይደብራችሁ? በጣም የሚያስጠላው ወደ ሌላ ቤት ወደና አብርሽ ምናምን ልንሄድ ማለት ነው። እኛ የምንወደው እናንተን ናችሁ እና አብርሽንም አንወድም እኮ አይደለም፣ ግን የእናንተ ቪዲዮ ስናየው ቀለል ይለናል ነው። እና እዚህ ጋር በቃ ስትሄድ ሃይሚ ምን ለማለት እንደሆነ አልገባንም። በሌላ ቪዲዮ መተሽ ብታስረጅን ደስ ይለናል። ይሄ ሙሉ ለሙሉ አይደለም። በቃ ወደ ውጭ ሀገር ሄድ ነው እና ብሩኬን ልሰናበት ነው አይደለም። ሌላ የምትፈልጉት ነገር ላይ መኖር ሄጄ ሌላ ሀገር ሄጄ ከሱ ጋር ድጋሚ ማንም ሊደርስልኝ በማይችለው ቦታ ዋጋ የምከፍለው። ስለዚህ ለብቻዬ ማድረግ አለብኝ ብዬ ሁሉንም ነገር ለብቻዬ ወስኜ ጨርሼ። ታይ ለብቻሽ የሚሆን ነገር የለም። ወንድ ልጅ ሲኖር ከጎንሽ መከታ ነው የሚባለው አይደል? የሆነ አሪፍ ነው። ገብቶሻል? እዚህ ጋር የሆነ ነገር ይሆናል። በቃ አሁን ውጭ ሀገር አንድ ላይ ብትሄዱ በጣም አሪፍ ነው ህይወትን ለመምራት። ግን ብቻሽን ወሰነሽ ሄደሽ አሁን ቆይ አሁን ኢትዮጵያ ውስጥ የምታገኙ ገቢ አልበልጥ ብሎሽ ነው ወይስ ለሌላ ነገር ወይስ ብሩኬን ለመራቅ ነው ወይስ የኢትዮጵያ ማህበረሰብ አስጠልቶሽ ሌላ ቦታ ላይ መሄድ? ገቢ ለማሻሻል ከሆነ ዩቲዩብ አሪፍ ነው። ብሩኬን ለመራቅ ከሆነ ግን እዚህ ኢትዮጵያ ውስጥ ሆኖ መራቅ ትችላለሽ እኮ። ግን ብትታረቁ ነው ደስ የሚለን እኛ እንጂ አሁን እኔ ሰልችቶኛል ሁላ በቃ በእነሱ ቪዲዮ መስራት ስልችት ይላል። አንዴ ይታረቃሉ፣ አንዴ ይጣላሉ። አቦ በእናታችሁ የራሳችሁ ጉዳይ።
ለራሱ መሆን የማይችል ለእኔ እንኳን ብሎ ለራሱ የማያውቅ ሰው ታውቃላችሁ። እንደዚህ አይነት ሰው ነው ኤፍሬም ማለት እና በቃ አጥፍቷል። በእርግጥ የብሩኬን ስም ማጥፋት አልነበረበትም። ያው ይቅር ብላችሁታል። በእርግጥ ግን ይቅር ያላላችሁት ሰዎች ደግሞ በደንብ ይቅር በሉት፣ ይቅርታ አድርጉለት እና እወዳችኋለሁ፣ አከብራችኋለሁ። እዚህ ሰፈር በጣም ብዙ ውሻ አለና እሺ ኤፍሬምን እሺ ይቅር አለው። በቃ ኤፍሬም ስተሰራ ማንም እንደ ሰው ስተሰራ ይቅር አለው አይደለ? እሺ ሌላ እሺ ምንድነው? እሺ ውሻ አለ። ውሾቹ ራሱ እየረበሹኝ ነው፣ ድምጻቸው ራሱ እንደውም አሪፍ ሆነልኝ። የምር ስሜታዊ ላለመሆን ላለማልቀስ የእነሱን ድምጽ እየሰማሁ ከእናንተ ጋር እንዳወራ አድርገው እኛ ራሱ ነው እንደዚህ አይነት ጸብ። ሰላም ሁኑ። ቻው ቻው። እኔ አኩርፌ ነው በጣም ደብሮኛልና ዛሬው ቪዲዮ ይህን ይመስል ነበር። በጣም ነው ያዘን ነው በጣም ነው የከፋን። ከዛሬ በኋላ ቪዲዮ አልሰራም ብላለች እና በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እናንተም ትናፍቁኛላችሁ። እወዳችኋለሁ። አበረታቱኝ፣ ላይክ አድርጉልኝ ቪዲዮዬን። ቻው